እንደ ንጉስ መኖር የሚያስችሉ 10 ርካሽ ሀገራት። ዛሬ ውጭ ሀገር ላላችሁና ወደፊት መሄድ ለምትፈልጉ ሰዎች በወር $1000 ብቻ እየከፈሉ እንደ ንጉስ ሊኖሩባቸው የሚችሉ 10 ምርጥና ርካሽ ሀገሮችን እንመለከታለን። በእርግጥ $1000 ወደ ሀገራችን ብናመጣው በወር ጥሩ የሚባል ብር ሊሆን ይችላል። ነገር ግን አሁን ባለን በሀገራችን የኑሮ ውድነት እሱም ቢሆን እዚህ ግባ የሚባል አይደለም። በውጭው ዓለም ደግሞ ይህ ገንዘብ እንደ ንጉስ ያኖራል ብሎ ማመን ከባድ ነው። ነገር ግን ቀጥለው የምትሰሟቸው ሀገራት በጥቂት ገንዘብ ጥሩ ኑሮ የምትኖሩባቸው ሀገራት ናቸው። እነዚህን ሀገራት ለመምረጥ የኑሮ ውድነትን፣ ምግብን፣ ቤትን፣ ትራንስፖርትን፣ የሀገሪቱን ኢኮኖሚ፣ ተፈጥሯዊ አካባቢንና ሌሎች ሁኔታዎችን መርምረናል። ውጤቱም የሚከተለው ነው። አብራችሁን ቆዩ። 10ኛ ኢንዶኔዥያ። የኢንዶኔዥያ ሪፐብሊክ በህዝብ ብዛት በዓለም 4ኛ መሆኗ የታወቀ ነው። ነገር ግን አማካኝ የኑሮ ወጪዋ በወር $500 በታች መሆኑን ላታውቁት ትችላላችሁ። በተለይ በዋና ከተማዋ ጃካርታ መኖር ከትላልቅ ምዕራባውያን ሀገራት ጋር ሲነጻጸር በጣም ርካሽ ነው። ለምሳሌ ከኒውዮርክ ወይም ከለንደን በ60%፣ ከበርሊን ደግሞ በ40%፣ እንዲሁም ከጎረቤት ሀገር ሲንጋፖር በ50% ያነሰ ወጪ ይጠይቃል። ሌላው አስደሳች ነገር ልዩ ምግቦቿ ናቸው። ቀለል ያለ ምግብ ከ$2 ባነሰ ማግኘት ይቻላል። ለሙሉ ወር የሚሆን አስቤዛ ደግሞ በ$50 መግዛት ይቻላል። እንደ ባሊና ሎምቦክ ያሉ ውብ የባህር ዳርቻዎቿ የሃይዌይ ደሴቶችን ይመስላሉ፣ ነገር ግን እጅግ ርካሽ ናቸው። በከተማ ውስጥ የአንድ ክፍል ቤት ኪራይ ከ$300 በታች ሲሆን ባለ 3 ክፍል ቤት ደግሞ በ$700 ማግኘት ይቻላል። 9ኛ አርጀንቲና። አርጀንቲና በደቡብ አሜሪካ ሁለተኛዋ ትልቅ ሀገር ብትሆንም የኑሮ ውድነቷ ከአሜሪካ በ50 እስከ 60% ያነሰ ነው። በአውሮፓውያን ዘይቤ የተገነቡ ከተሞችና አስደናቂ ተፈጥሮ አሏት። ታዲያ በዚች አስደናቂ በሆነችው ከተማ ሲኖሩ ሙሉ ምሳ ወይም እራት ከመጠጥ ጋር በ$8 ማግኘት ይቻላል። በካሊፎርኒያ ባለ 3 መኝታ ቤት በ$6000 ሲከራይ፣ በአርጀንቲና ከተሞች ግን ያንኑ አይነት ቤት ከ$400 ባነሰ ማግኘት ይቻላል። ይህም 15 እጥፍ ከአሜሪካ እርካሽ ያደርገዋል። 8ኛ ቦሊቪያ። ቦሊቪያ በባህሏና በተፈጥሮ ድንቆቿ ብዙዎችን እየሳበች ያለች ሀገር ናት። በደቡብ አሜሪካ የምትገኘው ይህች ሀገር በወር ከ$500 ትንሽ በሚበልጥ ወጪ ምቾቶን ሳይቀንሱ መኖር የሚችሉባት ምርጥ ሀገር ናት። አንድ ተራ ምግብ $2 ብቻ ሲሆን ለቤተሰብ የሚሆን ትልቅ የምግብ ድግስ በ$12 ማግኘት ይቻላል። ጥራት ያለው የወይን መጠጥ ደግሞ በ$3 ይገኛል። በከተማው ምርጥ አካባቢ የአንድ ክፍል ቤት ኪራይ ከ$300 ያነሰ ሲሆን ዘመናዊ ባለ 3 መኝታ ኮንዶሚኒየም ደግሞ ከ600 እስከ $800 ይከራያል። 7ኛ ኔፓል። በደቡብ እስያ የምትገኝ ኔፓል የዕለት ተዕለት ኑሮዋ ቀላል በመሆኑ በዓለም ላይ ካሉ በጣም እርካሽ ሀገራት አንዷ ናት። በወር ከ$500 ትንሽ በሚበልጥ ወጪ በጣም ምቹ ህይወት መምራት ይቻላል። የአንድ ቀን ምግብ $2 ብቻ ሲሆን በጣም ውድ በሚባሉ ምግብ ቤቶች ደግሞ $5 ገደማ ነው። የታክሲ ጉዞ ከ5 እስከ 10 ኪሎ ሜትር ለሚሆን ርቀት 34 ሳንቲም ብቻ ይጠይቃል። ጥሩ አካባቢ የሚገኝ ቤት በወር በ$140 ይከራያል። በወር $1000 ካሎት የቤት ሰራተኛ ቀጥሮ በከፍተኛ ምቾት መኖር ይቻላል። 6ኛ ቪየትናም። ቪየትናም ውብ የባህር ዳርቻዎችና ወንዞች ያሏት ገና ብዙ ያልተጎበኘች ድንቅ ሀገር ናት። እንደ ሆቺሚን ባሉ ውድ ከተሞች እንኳ የኑሮ ወጪ በወር በአማካይ $865 ገደማ ነው። ይህም $300 ለምግብ፣ $60 ለትራንስፖርት፣ $400 ለዘመናዊ ቤት ኪራይና $70 ለመገልገያ ወይም መብራትና ውሃ ያካትታል። ይህ ጥራት ላለው ኑሮ በጣም አነስተኛ ክፍያ ነው። እንግዲህ እንደ ውጫውያን እናስብ ካልን ነው። 5ኛ ፔሩ። ፔሩ በወር $1000 ካለውት እጅግ የቅንጡ ህይወት መኖር የሚችሉባት ሀገር ናት። የአንድ ክፍል ቤት በከተማ መሃል በ$360 ይገኛል። በ$3 ምግብ መብላት ይቻላል። ትራንስፖርት ስርዓቷ በጣም አስገራሚ ነው። በማንኛውም የህዝብ ትራንስፖርት በ38 ሳንቲም ብቻ መጓዝ ይቻላል። ለመሰረታዊ ፍላጎቶ ከከፈሉ በኋላ ለደስታው የሚሆን ብዙ ትርፍ ገንዘብ ይኖራቸዋል። 4ኛ ሜክሲኮ። ሜክሲኮ በአሁኑ ወቅት ባላት የኢኮኖሚ ሁኔታ ለኑሮ በጣም እርካሽ ከሆኑ ሀገራት አንዷ ሆናለች። ለብዙ አሜሪካውያን ጡረተኞች የመጀመሪያ ምርጫም ጭምር ናት። አማካኝ የኑሮ ወጪዋ በወር ከ$745 በታች ነው። ቤት ትልቁ ወጪው ሊሆን ቢችልም ጥሩ ቤት በ$375 ማግኘት ይቻላል። ለትራንስፖርት በወር $20 ብቻ ይበቃል። 3ኛ ማሌዥያ።
ማሌዥያ ዝቅተኛ የኑሮ ወጪና ከፍተኛ የኑሮ ጥራት ያላት ሀገር ናት። መንግስት የውጭ ሀገር ዜጎች በዚያ ጡረታ እንዲወጡ ያበረታታል። ያለ ቤት ኪራይ ወጪ በወር $500 በታች ነው። ቤት ደግሞ የሚከራየው $300 እስከ $500 ነው። ለጤና ጥበቃ በወር $30 ያነሰ ወጪ ይጠይቃል። ለተማሪዎችም በጣም ተመራጭ ሀገር ናት። ሁለተኛ ኮስታሪካ። ኮስታሪካ በዝናባማ ደኖችና በሐሩር ክልል ዳርቻዎች የተሞላች ናት። የቤት ኪራይ ከአሜሪካ በ64% ያነሰ ነው። የቤት ዕቃ የተሟላለት ባለ 2 ክፍል ቤት በ$400 ማግኘት ይቻላል። ለምግብ በወር $200 ብቻ በማውጣት እንደ ንጉስ መመገብ ይቻላል። በዚች ሀገር መኪና መያዝ አይጠበቅቦትም፣ ምክንያቱም በወር $40 ብቻ ለትራንስፖርት በማውጣት ወደ ፈለጉበት መጓዝ ይቻላል። አንደኛ ካምቦዲያ። በመጨረሻም የካምቦዲያ ግዛት ትገኛለች። በዚች የእስያ ሀገር አማካኝ የኑሮ ወጪ በወር $800 አካባቢ ነው። በአማካኝ በወር $800 በማውጣት በዋና ከተማዋ ፕኖም ፔን የቅንጦት ህይወት መኖር ይቻላል። ቤት በ$300 ገደማ ይከራያል። የምግብ ወጪ ከሌሎች ሀገራት ትንሽ ከፍ ሊል ቢችልም ለአንድ ጥሩ ምግብ $11 ገደማ ነው። የትራንስፖርት ወጪ በጣም አነስተኛ መሆኑ ያካክሰዋል። ካምቦዲያ ለውጭ ሀገር ዜጎች በጣም ምቹና እንግዳ ተቀባይም ናት፣ ምክንያቱም አብዛኛው ኢኮኖሚዋ በቱሪዝም ላይ የተመሰረተ ነው። በአጠቃላይ በወር $1000 ባነሰ ወጪ ለመኖር የምትመረጥ ምርጥ ቦታ ናት።